ዛሬ ስለማስታወስ አወራለሁ። ማስታወስ ምንድነው የረሳችሁት? ምንድነው የረሳነው? ዛሬ የረሳናቸው ነገሮችን እንድናስታውስ የእግዚአብሔር ቃል ምን ይለናል? የምትገቡ ሰዎች ቶሎ ቶሎ ግቡልኝ፣ እስቲ ቶሎ ቶሎ ግቡልኝ። ዛሬ ቃል አለኝ ውስጤ ላይ። ትንሽ እጸልይላችኋለሁ። ተዘጋጅቼም አልገባውም። ቤት ላይ በርዶኝ በቤት ልብስ ዝም ብዬ ነው ያለሁትና ይቅርታ አድርጉልኝ። እንግዲህ ወገኖቼ የእግዚአብሔር ቃል በውስጤ ሲኖር ነው የሚገባው፣ ዝም ብዬ አልገባም። እግዚአብሔር ዛሬ አንድ የረሳናቸው ነገሮችን እንድናስታውስ ይርዳን እና ወደ ማስተዋል ይመልሰን። ክብር ለጌታ ይሁን፣ ክብር ለኢየሱስ ይሁን። ምን እንደረሳ ነው። ምክንያቱም በተለይ በዚህ ሰዓት ላይ በብዙ እኔ ዛሬ መጸለይ የሚፈልገው ህመም ላይ ያላችሁ በሽተኞች፣ በተለያየ ህመም ላይ የምትሳቃዩ፣ በተለያየ ከባድ የሚባል ኬዞች ላይ ያላችሁ ሰዎች አንድ ነገር እንድታስታውሱ በጌታ ፍቅር ዛሬ ጠይቃችኋለሁ። መጽሐፍ ቅዱስ ላይ አንደኛ ነገሥት ላይ ማለት ነው ምዕራፍ 1 ላይ አክዓብ ከሞተ በኋላ ይላል የእግዚአብሔር ቃል። እዛ ጋር አክዓብ ከሞተ በኋላ አካዚያስ የአይን እርግብ በወደቀ ጊዜ ይላል ወደቀበትና ይላል ከዛ በኋላስ እስራኤል ዘንድ ላይ አምላክ መኖሩን ያውቃል። አምላክ አለው። አምላክ እያለው ግን ወደ አቃሮን አምላክ ወደ በኤልዘቡል መልእክተኞችን ይላክ ይላል። ጃና ማሺካ ቦራጄኒያ ቤኒያ ዊና ማናጂና አምላኩን ረሳ። ያ ኃያሉን አምላክ ከአባቱ ጋር ትላንትና የነበረውን አምላክ፣ ትላንት በብዙ ውጊያ ድልን የሰጠውን አምላክ፣ ትላንት ብዙ ምርኮን ያስማረከውን አምላክ፣ የእስራኤልን ቅዱሱን አምላክን እግዚአብሔርን ረሰው ይላል መጽሐፍ ቅዱስ። ጂና ማሺካ ቦረ ጄኒያ ቬኒያ ዊና ማና ጂና ማሺካ እግዚአብሔርን ረሰው ይላል። ማን? አክዓብ ማለት ነው። አካዚያስ ማለት ነው። አክዓብ ከሞተ በኋላ ይላል እንግዲህ በሰማሪያ ሰገነት ላይ እንግዲህ ተቀምጦ ነበረ በአክዓብ ዙፋን ማለት ነው ልጁ። ነገር ግን አይን እርግብ በወደቀ ጊዜ ላይ የራሱ የአባቱን አምላክ አለው። መጠየቅ የሚችለው እግዚአብሔር አለ። ለሐኪም የማይቻል በሽታ ቢሆን፣ ለዶክተር የማይቻል ቢሆን፣ ለሆነ ነገር ከአቅማችን በላይ የሆነ ነገር ቢኖር አረ የሚሰማ አምላክ አለ ወገኖቼ። ዛሬ የሚሰማችሁ እግዚአብሔር አለ። የሚሰማችሁ ጌታ አለ። እግዚአብሔር አለ። እግዚአብሔርን ትታችሁ አማራጭ ፍለጋ አትሂዱ። እስራኤል ዘንድ አምላክ እንዳለው ከአቅም በላይ የሆነውን ትላንትና እነዛ ዙሪያ ያሉ ጠላቶቹን ሁሉ ከአባቱ ጋር እየመታ እየጣለ የነበረውን ያ የእስራኤልን ቅዱሱን እግዚአብሔርን አክዓብ ከአይኑ እርግብ በወደቀ ጊዜ ላይ ያን አምላኩን ረሳ። ያን እግዚአብሔርን ረሳው። ያ ትላንትና በብዙ ታምራት ከፊቱ የወጣውን ጌታ የአባቱን አምላክ የእስራኤልን ቅዱስ ረሳ። ከዛ መፍትሄ ፈለገ። ለደህንነቱ ለአይኑ ማለት ነው መፍትሄ ፈለገና ወዴት ይልካል? ወደ አቃሮን አምላክ ወደ በኤልዘቡል ማለት ነው። ጃና ማሺካ መፍትያችን በኤልዘቡል ጋር አይደለም ቅዱሳን። መፍትያችን ዓለም ጋር አይደለም። መፍትሄ የሆነ ነገር በእግዚአብሔር ቤት ውስጥ ማለት የሆነ ነገር አጠው የሆነ ነገር ተቸገርኩ ብላችሁ የሆነ እግዚአብሔር የማይፈቅድበት የማይወድበት ቦታ ሄዳችሁ መግባት እዛ አማራጭ ብላችሁ መሄድ አይደለም መፍትሄው። መፍትሄው እዛው ችግሮቹ ይኑሩ። ከችግሩ ጋር ግን በእግዚአብሔር ፊት መቆም ነው መፍትሄው። ከጥያቄው ጋር ግን በእግዚአብሔር ፊት መቆም ነው መፍትሄው። ቅዱሳን ስሙ። ጃናም ትዕግስት ሊያሳጣ ይችላል። አንዳንድ ከአይምሯችን በላይ የሆነ ነገሮች ሊገጥሙን ይችላሉ። አዎ እጅግ ማለት ነው ማናልፈው የሚመስለው ነገር ሊገጥመን ይችላል። ማንፈወስ የሚመስለው በሽታ፣ ማናልፈው የሚመስለው ችግር፣
ሊገጥመን ይችላል። ግን መፍትሄ ያለው ግን አቃሮን አምላክ ጋር አይደለም፣ በኤልዘቡል ጋር አይደለም። ልንገራችሁ፣ መፍትሄ ያለው ክርስቶስ ጋር ነው ያለው። መፍትሄው ያለው የምናመልከው አምላክ ጋር ነው ያለው። አካዚያስ የረሳው ይሄን ነው መፍትሄው ማለት ነው። ምንም ቢታመም ምንም የአይኑ እርግብ ቢወድቅበት ያ የእስራኤሉን ቅዱስ የአባቱን አምላክ ማለት ነው አካዚያስን ማለት ነው ያን አምላክ የአባቱን አምላክ መጠበቅ ነበረበት። አይኖቹን ከሱ ማንሳት አልነበረበትም። ክብር ለጌታ ይሁን፣ ክብር ለኢየሱስ ይሁን። ማይፈወስ መሰለው ያ አምላክ ዛሬ እግዚአብሔር የእስራኤሉ ቅዱስ የደከመው መሰለው። ዛሬ ደግሞ ጆሮ የተደፈነለት መሰለው። ዛሬ እጁ የማይደርስ አምላክ መሰለው። ከዛስ ወዲያው ማለት ነው ያን አምላኩን የራሱን እግዚአብሔርን መጸለይ በእግሩ ስር መታገስ መጠየቅ ሲገባው ማለት ነው ወደ ቤልዘቡል ወደ አቃሮን አምላክ ወደ እንግዳው አምላክ ወደ አጋንንት መልእክተኞችን መፍትሄ ፍለጋ ላከ ይላል። ግድ የለም እንታገስ ወገኖቼ፣ ግድ የለም። ችግሩ በጣም ከባድ ነው በዚህ ሰዓት፣ ግን ግድ የለም ታገሱ ነው የምላችሁ። ታገሱ፣ ከምታመልኩት አምላክ ጋር ታገሱ። ዛሬ እኔ አንድ ነገር መልእክት የምነግራችሁ ምን እንደሆነ ታውቃላችሁ? ከምታመልኩ እግዚአብሔር ጋር ታገሱ። በቃ ምንም አይነት ችግር ይኑር፣ ምንም አይነት ጥያቄ ይኑር፣ ግን ከእግዚአብሔር ጋር ታገሱ። እንታገስ፣ ግድ የለም። የትም መፍትሄ ፍለጋ እንሂድ። ጨለማውን አይተን ሁኔታውን አይተን ችግሩን አይተን መፍትሄ ፍለጋ ግን አንሄድም። ጃና ማሺካ ፖረጂኒያ ቬኒያ መፍትሄ ያለው የምናመልከው ቅዱሱ አምላክ ያ የእስራኤል አምላክ የአብርሃም የይስሐቅ የያዕቆብ አምላክ ያ ዘፍጥረት 1 ላይ ሰማይን የሚያክለው ምድርን የሚያክለው በእስትንፋሱ ቃል ይሁን ያለው አምላክ እሱ የኛ አምላክ ነው። ሁኔታው ይስማ፣ ነገሩ ይስማ፣ ችግሩ ይስማ፣ የምናመልከው አምላክ እግዚአብሔር ሕያው ነው። ከኤልያስ ጋር ማለት ነው እነዛ አይታችሁታል እንግዲህ እነዛ 450 ባዕል ነቢያቶችን በቄሳር ወንዝ ያሳረደ አምላክ ነው የምናመልከው አምላክ ማለት ነው። የነሱ አምላክ በሰዓቱ ተኝቶ ነበረ። የነሱ አምላክ ትላንትና አገርን ሲያተረማምስ የነበረው ያ በአካ ማዕድ ላይ ሲበላ የነበረው እስራኤልን ሲገለባብጥ የነበረው ያ አምላክ አጋጣሚ ተኝቷል። ኤልያስ አምላክ በተነሳው ጊዜ ከኤልያስ አምላክ ጋር መስራት አልቻለም ወገኖቼ። የኤልያስ አምላክ ለመስራት በተነሳ ጊዜ ሊገለጥ በተነሳው ጊዜ ያ ክፉ ማለት ነው ያ ባኦል የሚባለው በዓል ነው የሚባለው በዓል ነው የሚባለው አምላካቸው በዓል ነው የሚባለው። በዓል የሚባለው አምላክ ማለት ነው መስማት አልቻለም፣ መስራት አልቻለም፣ መቆም አልቻለም። ጃና ማሺ ካፖረ ጂኒያ ቬኒያ ዊና ማና ጂና ማሺ ካፖረ የኤልያስ አምላክ በተነሳው ጊዜ እሱ በጎን ቆሞ መስራት አልቻለም። ኤልያስ አላገጠባቸው። አይታችሁ ከሆነ በዛ ቦታ ላይ እስቲ አምላካችሁ ተኝቶ ከሆነ ቀስቅሱት፣ መንገድ ከሄደ ይሄ ነው መፍትሄ የሌለው እዚህ ጋር ማለት ነው። ሁለተኛ ነገስት ምዕራፍ 1 ላይ ማለት ነው አካዚያስ ያደረገው ይሄን ነው። የአይኑ እርግብ በወደቀበት ጊዜ ላይ መታገስ አቃተው፣ ከአምላኩ ፊት መሆን አቃተው። ስለዚህ መፍትሄ ፍለጋ ወደ ቤልዘቡል ማለት ነው ወደ አቃሮን አምላክ ወደ ቤልዘቡል መልእክተኞችን ላከ። እስቲ ለጤናዬ መፍትሄ ፍለጋ አላቸው። ሂዱ ጠይቁ፣ እንድፈወስ ከዚህ ከገጠመኝ በሽታ እንድፈወስ ሄዱና ጠይቁ
ማን በልዘቡል ጋር ሂዱ አለ። የእስራኤል አምላክ ላከ። ያያል እኮ ማያይ መስሎት ነው እሱ የላከው፣ ግን በዙፋኑ ላይ የሚያየው ጌታ ቀጥታ ወደ ኤልያስ መጣና እግዚአብሔር ምን እንዳለ ታውቃላችሁ? ቶሎ ብለህ የአካዝያዝን መልእክተኞችን ቶሎ ብለህ መንገድ ላይ ያገኛቸዋል እግዚአብሔር። ይሄ ቃል እንግዲህ በሁለተኛ ነገሥት ምዕራፍ 1 ላይ አለ። ቶሎ አገኛቸዋል። ከዛ በኋላ ወጥቶ አገኙት ማለት ነው። ሲያገኙት ምን እንዳለ ታውቃላችሁ? ኤልያስ በእስራኤል ዘንድ አምላክ የለምና ነው። አያችሁ፣ እግዚአብሔር በየትኛውም ችግር ውስጥ ሆነን በፊቱ እንድንሆን ይፈልጋል። ወገኖቼ በየትኛውም ጥያቄ ጋር ከሱ ሌላ ቦታ እንድንሄድ እግዚአብሔር አይፈልግም። ማይመለስ የሚመስለው ችግር መካከል እግዚአብሔር ያያል። ወንድሜ ይኸውልህ፣ ላንተ ነው እግዚአብሔር ማያይ የሚመስለው እንጂ እግዚአብሔር ያያል። ለአካዝያስም እኮ እግዚአብሔር ይኸውልህ አይኑ ታውሯል፣ ኦልሬዲ ተከድነዋል፣ እርግብ ወደቀበት ማለት ነው። ግን በዛን ሰዓት ላይ ማለት ነው አካዝያስ ሲጨነቅ ምን እግዚአብሔር ያያል እኮ ያያል። እግዚአብሔር እያየ በፊቱ እንዲታገስ ነበር የፈለገው። እንደ ሕዝቅያስ ማለት ነው። ሕዝቅያስ ሞት የመጣውን ሞት ነው አይደል? በ3 ቀን ትሞታለህ የተባለውን አዋጅ ነው አይደል? ንስሐ ገብቶ ወደ 15 ዓመት እድሜ የተጨመረለት ማለት ነው። ጃና ማሺካ ፖራጄኒያ ቬኒያ ኢየሱስ ያድናል። አሁንም ማለት ነው እግዚአብሔር በፊቱ በየትኛውም እንቆቅልሽ፣ በየትኛውም ችግር፣ በየትኛውም ጥያቄ፣ የትኛውም በሽታ ቢመጣ፣ የትኛውም ማትወጡ የሚመስለው ጥያቄና ችግር ቢመጣ በፊቱ እንድንታገስ ይፈልጋል። እሱን እንድናይ አይኖቻችን እሱን ብቻ እንድናይ ይፈልጋል እግዚአብሔር ቅናተኛ አምላክ ነው። እግዚአብሔር ለክብሩ እጅግ ቅናተኛ አምላክ ነው። ቀናተኛ ይላል መጽሐፍ ቅዱስ። ወዴትም አይኖቻችን እንዲያነሳ እግዚአብሔር አይፈልግም። ህዝቡ የእግዚአብሔር ህዝብ የሆነ ህዝብ ወደ ሌላ አምላክ ማለት ነው ወደ ሌላው መፍትሄው አይኑን እንድናነሳ እግዚአብሔር አይፈልግም። እግዚአብሔር ከራባችን ጋር በፊቱ እንድንቆይ ይፈልጋል። ከጥማታችን ጋር በፊቱ ከችግሮቻችን ጋር በፊቱ ምንም አይነት የተዘጋ በር ቢኖር ግን በፊቱ እንድንቆይ ይፈልጋል። ምንም አይነት እንቆቅልሽ ቢኖር ግን ከእርሱ ጋር እንድንቆይ ይፈልጋል፣ እንድንታገስ ይፈልጋል ወገኖቼ እንጂ እንደ ወደ ሌላ ወደ አቃሮን አምላክ እንድንሄድ አይፈልግም። ወደ ቤልዘቡል እንድንሄድ አይፈልግም። እግዚአብሔር ሌላ ቦታ መፍትሄ ፍለጋ የሆነ ቦታ ላይ ኃጢአት ሰርተን የሆነ ቦታ ላይ አጭበርብረን እንድናገኝ አይፈልግም። በእውነቴ ነው የምላችሁ። ዛሬ ስራ በር የተዘጋባችሁ፣ ዛሬ የአገልግሎት በር የተዘጋባችሁ የትም አትሂዱ፣ አይዟችሁ፣ ቁጭ በሉ። እውነቴ ነው የምላችሁ፣ ቁጭ በሉ። የተዘጋ በር ያላችሁ ሁሉ ቁጭ በሉ። ከየት ከአምላካችሁ ጋር ቁጭ በሉ። እሱ ያያል። ጃና ማሺካ ፖረጂን እግዚአብሔር ያያል። እግዚአብሔር ያያል፣ ይመለከታል፣ ይሰማል። አያችሁ፣ እግዚአብሔር ባያይ ማለት ነው ኤልያስን አይልክም ነበር ወደ መልእክተኞቹ። አያችሁ፣ እነዛ መልእክተኞቹ እግዚአብሔር መፍትሄ ፍለጋ ወደ አቃሮን አምላክ ወደ ቤልዘቡል በላከ ጊዜ ማለት ነው መንገድ ላይ ቆሞ ሂድ መንገድ ላይ እነዛን ሰዎችን አገኛቸው ብሎ እግዚአብሔር ኤልያስን አይልክም ነበር። ለካ እግዚአብሔር እያየ ስለሆነ ነው ኤልያስን ቶሎ ፍጠን ብሎ የላከው። ኤልያስ የእስራኤል ዘንድ ላይ አምላክ የለም ብለህ ነው ወደ አቃሮን አምላክ ወደ ቤልዘቡል ያለው። እግዚአብሔር እያየ ስለሆነ ነው። እግዚአብሔር በዙፋኑ ላይ አለ፣ ያያል። ወንድሜ ስትራብ ያያል፣ ስትጠማ ያያል፣ የቤት ኪራይ ስትቸገር እግዚአብሔር ያያል፣ ጫማ ስታጣ እግዚአብሔር ያያል፣ ስልክ ስታጣ ያያል፣ ምሳ ቁርስ ስታጣ እግዚአብሔር ያያል። ወንድሜ እግዚአብሔር ማያይ ያያል። አይዞ እግዚአብሔር ያያል። ጃና ማሺካ ፎረጂኒ ቤኒያ እስቲ እግዚአብሔር ያየኛል እያላችሁ ጻፉ ኮመንት ላይ። ያየኛል፣ ለካ ያየኛል በሉ።
ስትቸገር ያየኛል፣ ስራብ ያየኛል፣ ጃናማ ሺካ ፎረ ጄኔ ቤኔ ስጠማ ያየኛል በል። ግራ ሲጋባ እግዚአብሔር ያያል። ማይወጣ ሲመስል እግዚአብሔር ያያል። አይዞ ላይ ይችላል፣ ወንድም ላይ ይችላል፣ ጓደኛ ላይ ይችላል፣ ጎረቤቶች ላያዩ ይችላሉ ያንተን ችግር። የሰማይ አምላክ ግን ያያል። የምታመልከው ቤተ ክርስቲያን ላያይ ይችላል፣ ፓስተሪ ላያይ ይችላል። ዊና ማና እግዚአብሔር ግን ያያል። ወንድሜ ያያችኋል። አይዟችሁ፣ ታገሱ። በአምላካችሁ ፊት ታገሱ፣ በሱ ፊት ታገሱ። አካዚያስ መታገስ አቃተው። በማን ፊት? በእግዚአብሔር ፊት መታገስ አቃተው። የሚገርማችሁ በገጠመው በሽታ ማለት ነው። ያ ትላንት በእስራኤል ጋር በአባቱ ጋር የተዋጋለትን እግዚአብሔርን ያ ዙሪያ ላይ ያሉ ጠላቶቹን ሲያሳፍር በድል ሲመል አቃተው። አያቅታችሁ፣ አይዟችሁ። እግዚአብሔር መታገስ አያቅታችሁ። ዊና ማና ጂና ማሺ ካፖራ ጄኒያ ቬኒያ እንደ አካዚያስ እግዚአብሔር መታገስ አያቅታችሁ ወንድሞቼ። አምላክ አላችሁ። የምታመልኩት አምላክ እውን ነው፣ እውነተኛ አምላክ ነው። እኔ ሰሞኑ እግዚአብሔር የለም አለና አንድ ሰው ተከራከረ። ሰፊ ስለሆነ ብዙ ከሱ ጋር ሳወራ ነበርና እግዚአብሔር ያያል። እግዚአብሔር አለ። እግዚአብሔር ባይኖር እኛም አንኖርም። የመኖራችን ትርጉም ማለት ነው እግዚአብሔር ስላለ ነው የምንኖረው። በቃ ወንድሞቼ አያችሁ፣ እኛ የለንም። ከየት ነው? እግዚአብሔር ከሌለ እኛ መኖራን የለንም እኮ ከየት ነው? በቃ እኛም የለን። ስለዚህ እኔ 2 ዓመት ነው አሁን ቸርች ተከላ ቻሌንጅ ተፈጥሮብኝ በጣም ውጊያና ሰልፍ በስቶ ቸርቹ ፈርሶ ቦታው ቦርስ ፈርሶ ምናምን ቦታው ሌላ ቦታ ቀይሬ ማገልገል ገንዘብ አጥቼ አቅቶኝ ማለት ነው 2 ዓመት ነው የቆየሁት። ግን በ2 ዓመት ሙሉ ውስጥ እግዚአብሔር ፊቱ ላይ ቁጭ ብያለሁ። በሬ ዘግቼ ቁጭ ብያለሁ። ምክንያቱም መፍትሄ አለ እኮ፣ ብዙ መፍትሄ አለ። ገንዘብ ለማግኘት እጅግ ብዙ መፍትሄ አለ። ገንዘብ ለማግኘት ግን አምላኬን ትቼ ወደ ገንዘብ ቦታ አልሄድም። ገንዘብን ፍለጋ አልሄድም። አምላኬ ያያል። ጃና ማሺካ ፖረጂኒ ቤኒ በእውነቴ ነው የምላችሁ። እዚህ 2 ዓመት ላይ ቤተክርስቲያን ቸርች አምልኮ ቦታ ፈርሶ እንግዲህ አገልጋይ የሚኖረው በማባ ነው፣ በአስራት ነው፣ በስጦታ ነው። እንግዲህ ማን 1 ብር የሚሰጠኝ 1 ብር አምጣ የሚለው ጓደኛ የለኝም። 1 ብር ተቸግሬያለሁ የሚለው ሰው የለኝም። ግን ማለት ነው ያልታሰበ ባጀት አካውንቴ ውስጥ ይገባል። ያልጠበኩት ገንዘብ አካውንቴ ውስጥ አሁን ማን እንደሚልክ አላውቅም። አሁን በዚህ ሰዓት እንኳን ገንዘብ አካውንቴ ውስጥ ገብቷል። ማን እንደላክ አላውቅም። ኢየሱስ ያድናል። ጃናማ ሺካ ፖረ ጄኒያ ቬኒያ እጃችሁን ከፍ አድርጉ ባላችሁበት፣ እኔ ልባርካችሁ። ዊናማ ጨለማ ላይ የበረታባችሁ የወላችሁ እኔ እላለሁ የሚያዩ አይኖች በእግዚአብሔር አይኖች ፊት ላይ አለን። እኔና ወንድሞቼ እኔና እናንተ በማን ፊት መሰላችሁ? ሁሉም በሚያይ አይን ፊት። እኔ ጌታ ምን እንዳሳየኝ ታውቃላችሁ? የዛሬ 4 ዓመት ማለት ነው ባትሪ ክቧ ማለት ነው። ወንድሞቼ ልንገራችሁ በጣም ማለት ነው ይሄ ላይት ነው የሚመስለው። ማለት ይሄ ጭፈራ ቤት ናይት ክለብ አይታችሁ ከሆነ ይሄ ድም ላይት ነው የሚመስለው። እና የሚገርማችሁ ኦል ማለት ነው ዓለም በሙሉ ሰማይ ላይ ማለት ነው ይሄ ባትሪው አንዴ እንዲህ ይሽከረከራል፣ አንዴ እንዲህ ይሽከረከራል፣ እንዲህ 3 ጊዜ ተሽከረከረ። ዓለምም በሙሉ ማለት ነው አንድ ጊዜ እግዚአብሔር ያያል የሚለው የእግዚአብሔር ቃል እኔ ይሄን ራእይ አይቼ ነው የገባኝ። አንድ ሰው በእግዚአብሔር ፊት አልነበረም ማለት ሰው ሁሉ በቃ በራሱ በንግዱ በቢዝነሱ በምናምኑ በእግዚአብሔር ፊት ሰው አልነበረም። እና ከዛ በኋላ ነው ብዙ መቅሰፍቶች በምድራችን ላይ አልፈዋል። ባይዘዋይ እኔ በጣም ፈርቻለሁ እና ደንግጬ ነበር የዛን ሰዓትና አገልግያለሁ። ብዙ መቅሰፍቶች ከዛ በኋላ አልፈዋል። እና
እግዚአብሔር አንዴ ነው የሚያየው ዓለምን ማለት ነው። አሁን እኮ እግዚአብሔር የሚያየው ማለት ነው አንተን አንዱን ግለሰብ ዓለም ከሙሉ ዓለም ጋር አንዴ ነው የሚያየው እግዚአብሔር። እውነቴ ነው የምላችሁ አንድ ጊዜ አንድ ዙር እኔ እነዚህ ክብ ክብ የሆኑ እንደዚህ እንደ ሲኒ ማለት ነው። ሶሪ ቡና እየጠጣው ስለሆነ ነው። እንደዚህ አፏን እዩዋት፣ የሲኒ አፏን እዩዋት እና እንደዚች ክብ ክብ የሆነው ማለት ነው ቁጥሩ እጅግ ማለት ነው ሰማይ ላይ እንደ ኮከብ በቃ በጣም ብዙ ቁጥር ያለው ማለት ነው። አንድ ጊዜ እንደ ድምላይት ማለት ነው እንደ ናይት ክለብ ድምላይት ምድርቱ ላይ እንዲህ ተሽከረከረ። እግዚአብሔር አንዴ ነው የሚያየው። ዓለማትም በሙሉ አንድ ጊዜ ነው የሚያየው። ጃና ማሺካ ፖራጂኒ ቪኒ ዊና ማና ጂና ማሺካ ከዛ በኋላ ማለት ነው እያንዳንዱ ነገር ማለት ነው እፈራለሁ። በህይወቴ ላይ የማደርጋቸውን እያንዳንዱን ከዛ ራእይ በኋላ እፈራለሁ። ወገኖች በጣም ነው የምፈራው። እግዚአብሔር አንዴ ነው የሚያየው። አንድ ጊዜ ነው የሚያየው እና በእግዚአብሔር አይኑ ውስጥ አለክ ወንድሜ አለ። አካዚያስ መፍትሄ የለም ብሎ በገጠመው በሽታው ከባድ ነው የገጠመው በሽታ አይታችሁ ከሆነ ማለት ነው። እዛ ጋር ሁለተኛ ነገስት 1 ላይ ማለት ነው ሁለተኛ ነገስት ምዕራፍ 1 ላይ እንግዲህ የገጠመው በሽታ ከባድ እንደሆነ አዎ ከባድ ምንም አይነት ከባድ ቢሆን ግን አምላክ አለው እኮ በእስራኤል ዘንድ ላይ ሐኪም ቤት እኮ ሄደ አይልም መጽሐፍ ቅዱስ። አቃሮን አምላክ በኤልዘቡል ጋር ላከ ነው የሚለው። የሚገርም ነው እኮ ሐኪም ቤት ለመታከም ሄደ አይልም። ሐኪም ቤት መሄድ ኖርማል ነው። እግዚአብሔርን ተማምነ ሄደ መታከም ኖርማል ነው። ጦንቃይ ቤት እኮ ነው ለዞም ሌላው አምላክ ጋር ጦንቃይ ቤት ነው የላከው። ጃና ማሺካ ፖራ አትሄዱ አማራጭ ፍለጋ እያልኩ ነው። እግዚአብሔር አይሰማም፣ አይሰጥም፣ አይባርክም ነው። ባይባርክም በፊቱ ላይ አንተ ተባርከሃል። አይኖቹ እያዩ በመታገስ ራሱ ባዶ ኪስ ብትሆን ጌታ ምስክሬ ተባርካችኋል። ምንም አይኑርም። ምሳ ሳትበላ ብታድር እኔ ሳልበላስ የሁላችሁ ጾም ጸሎት 1-3 ቀን ከገባው በጣም ወፍሬ ነው የምወጣው በባህሬ። እየሰማችሁ ነው። መልኬ አምሮብኝ ጾም ጸሎት 3 ቀን ጾም ጸሎት ከገባው ፊቴ ብርቱካን መስሎ በጣም ወፍሬ አምሮብኝ ነው የሚወጣው። ባልበላው ምግብ በማልበላ ጊዜ አምሮብኛል በጣም። እየሰማችሁ ነው። እውነቴ ነው የምላችሁ። ሰው በሚበላው በእንጀራና በውሃ ብቻ አይኖርም። ዝም ብዬ ከእግዚአብሔር ሕልውና በፊቱ በመሆን እኔ ተባርኬያለሁ። መኪና ባይኖር የሚታይ መኪና ባይኖር የሚታየው የሆነ ኮተት ባይኖር አይ አም ብሌሲንግ እኔ ተባርኬያለሁ። በምን መሰላችሁ? በእግዚአብሔር ፊት በመገኘቴ ተባርኬያለሁ። በመኖር ተባርኬያለሁ። ዊና ማና ጂናማ አንተ ምንም ይቸግር ባዶም ኢደር ግን እግዚአብሔር አያይም ብለህ አታስብ። እግዚአብሔር ስለሚያይ ተባርከ። ለችግሬ ንገረው ተባርኬያለሁ በል። እግዚአብሔር እያየኝ ነው። የቤት ኪራይ ሲሳጣ እያየኝ ነው። ሳልበላ ሳድር እያየኝ ነው። እግዚአብሔር ይሄን ሁሉ እያየ ነው። ተምሬ ዶክመንቴን ይዤ ቁጭ ብዬ እግዚአብሔር ተባርኬያለሁ። እሱ በማየቱ ብቻ ከሱ ፊት በመቆየት በመታገሴ ብቻ ተባርኬያለሁ በሉ። ሃሌሉያ ብሌሲንግ። እግዚአብሔር አቅም ይስጣችሁ። እግዚአብሔር ጉልበት ይስጣ። እኔ ጌታ ለዚህ ህዝብ ለሚያየኝ ለሚከታተለኝ እስካሁን 130 ምናምን ሰው ኮፒሊንግ ነው ሼር አድርጉ እስቲ። እኔን እንደውም እርዱኝ እስቲ ወገኖቼ እርዱ። ጃናማ ሺካፖራ አግዙ፣ እርዱ። በቃ ሼር አድርጉ እስቲ። ለብዙ ሰው እስቲ ሼር አድርጉ። እዚህ የገባችሁ ሰዎች እንደውም እርዱ እስቲ በጌታ ፊት ሼር በማድረግ ማለት ነው። በቃ ዝም ብላችሁ ሼር ኮፕሊንግ ምናምን አድርጉ። ላይክ እኔ አይዶ ነው ብዙም እንትን አለንም፣ ግን አግዙ እስቲ እናንተ። የእግዚአብሔር ቃል ይሄ ብዙዎችን እንዲያጽናና አግዙ። ጌታ ኢየሱስ ይባርካችሁ። ጃና ማሺካ ፖራጂኒያ ቬኒያ እኔ የጌታ መንፈስ ለጉልበት ጸልይላችሁ ይለኛል። ጉልበቶቻችሁን ያዙ። እግዚአብሔር አቅም የትዕግስት አቅም በቃ የመታገስ ኃይል ማለት ነው። እግዚአብሔር እንድትታገሱ ጃና ማሺካ ትዕግስት እንዲሰጣችሁ፣ አቅም እንዲሰጣችሁ፣ ጉልበት እንዲሰጣችሁ በኢየሱስ ክርስቶስ ስም ጉልበቶቻችሁ ዛሬ አቅም ያገኝ።
የኔንም ጉልበት ይዣለሁ በጌታ በኢየሱስ ስም። ይኸውላችሁ ለእኔም እየጸለይኩ ነው፣ ለእናንተም ለሁላችንም። በቃ ለሁላችን አቅም የሚያሳጣ ነገር ውስጥ ነን ያለ ነው። ነገር ግን ማለት ነው እግዚአብሔር አቅማችን ነው፣ እግዚአብሔር ጉልበታችን ነው። በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ጉልበታችሁ ተመለሰ፣ አቅማችሁ ተመለሰ። ከሳሾቻችሁ ዲያብሎስ ማለት ነው፣ ሁነታው ማለት ነው፣ ችግር ማለት ነው ከዚህ ሰዓት ጀምሮ ተወገደ። ከዚህ ሰዓት ጀምሮ ተመታ። ለቋችሁ ሄደ፣ ለቋችሁ ሄደ። ኢኮኖሚያችሁን ለቆ ሄደ። ጂሰስ ፋይናንሻችሁን ለቆ ሄደ። ክስ የተዘጋ በሮች ማለት እኔ ግን በሮቹ 3 ሰዎች አዲስ አበባ መኪና የሚነግዱ ልጆች 3 ሰዎች አያለው። አዲስ አበባ ላይ መኪና ነጋዴዎች አያለው። እግዚአብሔር በራችሁን ሲከፍታ ያለው ጃና ማሺካ ውጭ ሀገር ለመሄድ ፕሮሰስ ላይ ያለ ሰው ይኸውልህ በሰላም ትሄዳለህ። አሜሪካ ካናዳ በሰላም ትሄዳለህ አለ ጌታ። ቅርብ ጊዜ አሁን የምትሳፈር ሰው አለ እየፈርታል። እውነታውን በሰላም ትገባለህ ይለኛል የጌታ መንፈስ። በሰላም ትደርሳለህ ይለኛል የጌታ መንፈስ። ጃና ማሺካ ፎረጄኒያ ቬኒያ ዊና ማና ጂና ማሺካ በክርስቶስ ኢየሱስ እግዚአብሔር እዚህ የገቡ ሰዎች ሁሉ አቅም ያገኙ፣ ጉልበት ያገኙ። ከፍ በሉ። እወዳቸዋለሁ። ድንገት ነው የገባሁት ቤት በርዶኝ ቡናም እየጠጣው ቤት ቁጭ ባልኩበት ይኸውላችሁ ጃኬት ለብሼ ምን ብዬ ቁጭ ባልኩበት ውስጤ ላይ ስለተመላለሰ ነው። እግዚአብሔር መንፈስ ቅዱስ ነው በራሴ ብርታት አይደለም ያወራችሁ። ያወራው እኔ አይደለም ጌታ ነው ያወራችሁ። እኔና አትበሉ ወንድሞቼ፣ እኔ ከራሴ ለማውራት አልተዘጋጀው። ይሄን ቃል እግዚአብሔር ነው የላከላችሁና ከእግዚአብሔር ጋር በርቱ፣ ጸልዩ። የቆማችሁበት ቦታ ትክክል ነው። ትክክል ቦታ ያልቆማችሁ ደግሞ ትክክል ቦታ ለመቆም እንዳልቆማችሁ ካረጋገጣችሁ ወደ ትክክለኛው ስፍራ ተመለሱ። የረሳችሁትን ነገር አንሱ። በቃ አንሱ። ዛሬ ምሽት ላይ የእግዚአብሔርን ቃል እግዚአብሔርን ራሱን የረሳችሁት፣ ቃሉን የረሳችሁት፣ መልእክቱን የረሳችሁት በቃ እንደ አካዚያስ ማለት ነው የእስራኤል አምላኩን ረስቶ ወደ ቤልዘቡል እንደሄደ ዛሬ ማለት ነው። ትላንት በብዙ የእግዚአብሔርን ክንድ አይታችኋል እኮ፣ ግን ዛሬ የረሳችሁት፣ ትላንት ያለፋችሁትን፣ ትላንት የበላችሁትን፣ ትላንት የጠጣችሁትን፣ ትላንት እግዚአብሔር የባረካችሁትን፣ ዛሬ በገጠማችሁ ችግር ማለት ነው ትላንትናችሁን የትላንትናውን አምላክ እግዚአብሔርን የረሳችሁ ሰዎች አስተውሱ። ጃና ማሺካ ፖራጂኒያ